አሻራ እንዴት እንደምንሰጥ እንመለከታለን በክፍል 2 ማለት ነው። እንግዲህ ክፍል 1 ላይ አንድ ሰው ወደ ፖፕ ገንዘብ ለመስራት ሲቀላቀል የመጀመሪያው ኤጀንሲ ይቀላቀላል። ኤጀንሲ ከተቀላቀለ በኋላ እንደገና የፊት አሻራ ይሰጣል። የፊት አሻራ የሚሰጠው ገንዘብ በምንሰራበት ሰዓት ሰኪውርድ እንዲሆን ወይም ደግሞ ከሃከሮች ነፃ እንዲሆን ተፈልጎ ብቻ ነው። ሌላ ምንም ምክንያት የለውም። ስለዚህ አሻራ የምንሰጠው እንዴት ነው የሚለውን አሳያችኋለሁ ማለት ነው። እንግዲህ እንደሚታወቀው ከታች ያሉትን አይከኖች ሁልጊዜ እንድንጠቀማቸው ትናንትና አሳይቻችኋለሁ ማለት ነው። ዛሬ ደግሞ እንዴት ነው የፊት አሻራ የምንሰጠው የሚለውን ተከታተሉኝ። አሁን እዚህ ጋር ልክ በዚህ መልኩ አፕሊኬሽናችንን ከከፈትን በኋላ ያው የአምፑል ምልክቷን ከታች ነክተናል። ይችን ከዛ በሱ ላይ ቀጥ ብለን ወደ ላይ ስንወጣ እዚህ ጋር ይችን ሰማያዊ አውዝ የምትለዋን እንከፍታታለን ማለት ነው። ይሄው እዚህ ጋር እሷን ከከፈትን በኋላ የሚመጣልን ቦታ ላይ ፌስ አውተንቲኬሽን ይለናል። እሷን እንክፈት። ለምሳሌ እሷን ከፍቻለሁኝ። ከዛ እዚህ ጋር ጎ ትለናለች። ጎ የምትለዋን ይችን እንነካለን ማለት ነው። እሷን ስንነካ የሚከፈትልንን ተከትለን እንሄዳለን። እሷን ስንነካ የሚከፈትልን ፌስ አውተንቲኬሽን የሚል ይሆናል። ይሄ ይመጣልናል ማለት ነው። እዚህ ጋር ምን እናደርጋለን? አፕሎድ ኤ ፎቶ ኦፍ ዩርሰልፍ ይለናል። ይሄው እዚህ ጋር እንደምታዩት ይሄን ነው የምንነካው፣ ፎቶ ልናስገባ ስለሆነ። ስለዚህ እሱን ትነካላችሁ። ፎቶ እዚህ ጋር እንመርጥለታለን ማለት ነው። እዚህ ጋር ዝም ብዬ አንድ ፎቶ ላስገባ ነው። ፎቶ አንድ ሰሌክት አደረኩለት። ይሄን እንደፈልጋችሁ ታንቀሳቅሱና እኔ ለሳምፕል ነው ዝም ብዬ አንድ ጉርድ ፎቶ አስገባሁኝ ማለት ነው። ይሄን ካስገባሁኝ በኋላ እንደገና ሁለተኛ ምን አለ ታች ላይ ስታርት ሰርቲፊኬሽን የምትለው እቺ በቀስት ያመለከትኳትን ቦታ እንደገና ደግማችሁ ትነካላችሁ። እሷን እንነካለን። ከዛ ክብ ካሜራ ይመጣላችኋል ማለት ነው። ክብ ካሜራ አሻንጉሊት ከታች ላይ እያገዘቻችሁ እዚህ ጋር ይመጣላችኋል ማለት ነው። እሷ እንደምትላችሁ አይናችሁን ገለጥ እያደረጋችሁ ሰልፊ እንደዚህ ትነሳላችሁ ማለት ነው። እኔ እንደማደርገው እያደረጋችሁ እንደዚህ እንደመንቀሳቀስ ኦፕን ዩር አይስ ሼክ ዩር ሄድ ምናምን ትላችኋል። እንደዚህ ታንቀሳቅሱታላችሁ። blink your eyes እንደዚህ ታደርጋላችሁ። አይናችሁን ትንሽ ገለጥ አድርጉላት። ይሄ ክቡ ካሜራ ሲሞላላችሁ ያው አሁን እኔ ሌላ አካውንት ስላለኝ ኤክስ ነው የሚያደርገው በነገራችን ላይ። የእናንተ ግን አውቶማቲካሊ ያነሳል ማለት ነው። በዚህ መልኩ አሻራችሁን ትሰጣላችሁ። ስለዚህ ይሄ አሻራ ተሞላ ማለት ገንዘብ የሚሰራ አካውንት ከፈትን ማለት ነው። ቀጣይ ደግሞ በክፍል 3 ሌላ ቪዲዮ ይዤላችሁ እመጣለሁኝ። መልካም ጊዜ